ኦኬ ዛሬ ሴክሽን 4 ራይቲንግ ፓርት ነው የምናየው። ቢፎር ወደዚህ ወደ ርዕሱን ከመግባታችን በፊት አንዳንድ ነገሮችን እስኪ የመጀመሪያው እንግዲህ ይሄ ሪሚዲያል እንግሊዘኛ ጥያቄ እንዳየሁት ከሆነ ብዙ እይታዎችን ኮሜንቶችንም እያየሁ ነበርና በጣም ደስ የሚል ነገር ነው። ይሄ ቴንኪው ማለት ፈልጋለሁኝ። በዚሁ አጋጣሚ ግን ብዙ ጥያቄዎች እኛ ጋር ስላሉ እነሱን ጥያቄዎች የሪሚዲያልም ፍሬሽማንም አሉ። ሶ እነዚህን የሪሚዲያል ጥያቄዎች እንደዚህ ተፈላጊ የሚሆኑ ከሆነ እና አስፈላጊ ከሆኑ ቴሌግራም ላይ አሉ መቀላቀል ይቻላል። ግን ለምን ሂስትሪን አሉ ጥያቄዎች እነሱ ሂስትሪ ጥያቄዎችን እንሰራለን። ናቹራል ሶሻል ሁለቱንም ማለት ነው። በቃ ባዮሎጂ፣ ኬሚስትሪ፣ ፊዚክስ፣ ማትስ አለ። ናቹራል ሶሻልም እዚህም ታይም ጂኦግራፊ፣ ሂስትሪ አለና እሱን እዚህ ዩቲዩብ ላይ ብንሰራው ምን ያክል በዚህ ሁኔታ እንዴት ታዩታላችሁ? ይሄን ኮሜንት ላይ ብታሳውቁኝ ቀጣይ ላይ በዛ እንገናኛም ማለት ነው። ሙሉ የሞዴል ጥያቄዎች ናቸው። ፓስት ኤግዛም ናቸው። በእኛ ግቢ አብዛኛዎቹ እኛ ግቢ ላይ ተፈትነው ያለፏቸው የ2-የ3 ዓመት ጥያቄዎች ነው በአንድ መርጅ አድርጌ የማመጣላችሁ እና ይሄ ደግሞ በጣም ጠቃሚ ነው ብዬ አስባለሁ። ለምን የ3 ዓመት 4 ዓመቱን በአንድ ጊዜ ሰራን ማለት ጀስት ብዙ ነገሮችን ስለምናቃልል ማለት ነው። ሶ ይሄ ለማለት ነው። አሁን ቀጥታ ወደ ጥያቄው እንሂድ። ሴሽን 4 ራይቲንግ እስካሁን እንግዲህ ብዙ ሴሽኖችን አይተናል ሰርተናል። አሁን ራይቲንግ ነው። ራይቲንግ ከእንግሊዘኛ ፓርቶች ውስጥ ቤዚክ ነው። ራይቲንግ ማለት ስንጽፍ ግራማቲካሊ አስተካክለን እንጽፋለን ነው። ግራማቲካሊ ብቻ ሳይሆን ናቹራሊ እንጽፈዋለን የምንጽፈውን ነገር እሱን ነው። እስኪ ከዳይሬክሽኑ እንነሳና እንስራ። The following questions are related to different aspects of writing. Read each every very carefully and write the letter of your answer in the separate answer sheet ነው የሚለው። ያው ፈተናም ስለሆነ በዚህ መልኩ ስሩት ነው የሚለው። እንየው question number 76. I remember the time when I was about 10 years old and blank. This statement is most likely from the beginning of dash text ይላል። አሁን እንዲህ ተብሎ የሚጻፈው የት ላይ ነው ማለት I remember the time when I was about 10 years old 10 ዓመት በነበርኩበት ጊዜ አስታውሳለሁ የሚል ጽሁፍ ተጽፎ የምታገኙት ከሆነ ፓርት ላይ ማለት ነው። ቢ ፓራግራፍ ሊሆን ይችላል፣ ሌተር ሊሆን ይችላል። ከሱ የትኛው ላይ የምታገኙት አይነት ነገር ነው? የትኛው ላይ ነው? ኤ ዳይሪ ነው፣ ቢ ሜሞሪ፣ ሲ ባዮግራፊ፣ ዲ ኖቨል። አሁን እንደ አይነት ጽሁፍ የምታገኙት ምን ላይ ነው? ዳይሪ ላይ ማለት ቀይ የቀን ማስታወሻ ላይ ይገኛል እንደማለት ነው። የቀይን ማስታወሻ ላይ ማለት አንዳንድ ሰው ዴይ ቱ ዴይ አክቲቪቲውን ያስቀምጣል፣ እሱ ዳይሪ ይባላል። እዛ ላይ አሁን I remember the time when I was about 10 years old ከ10 ዓመት በፊት የነበረውን ቆይታ ለማስታወስ እንደዚህ አስታውሳለሁ ብሎ ዳይሪ ይቀመጣል? አይቀመጥም። ዳይሪ ማለት ይሄን ሰራው፣ ይሄን ሰራው። ፓስት ሆና አሁን ሆናችሁ የፓስቱን ስታነቡት ራሱ ብታዩት ይሄን ሰራሁ እያለ ነው እንጂ ሰርቼ ነበር የሚል ዳይሪ አይገኝም። በቃ ሶ ስኖት ዳይሪ አይሆንም። ቢ ሚሞሪ አንሰሩ በትክክል ሚሞሪ ነው። መልሱ ሚሞሪ ነው። ሚሞሪ ነው አንሰሩ። ለምን እንደነው ሚሞሪ የሆነው? ይሄ ሪፍሌክቲቭ ኤንድ ፐርሰናል የሆነ ሳጀሽን ይሰጣል። በቃ ይሄ ፓስት ሆነ ኢቨንቱን አሁን ሪኮሌክሽን ኦፍ ፓስት ኢቨንት ይባላል። ያ ፓስት ኢቨንቶችን በአንድ ላይ ያስቀምጠን ዘን ፎር ሚሞሪ ይሄን እንጠቀማለን። ሰው መልሱ ቢ ሚሞሪ ነው ማለት ነው። ሌሎች አሁን ባዮግራፊ የአንድ ሰው ሙሉ የህይወት ታሪኩ ነው ይመስላል፣ ግን ሞር ሪሌትድ ነው ሚሞሪ ነው። ባዮግራፊ ላይፍ ስቶሪ ሙሉ ነው የሚገልጸው እንጂ ፐርሰናል ሚሞሪውን አይደለም። ማለት የሚያስታውስበትን ቀን ሳይሆን what he or she looks like from beginning just to the current or from the beginning to last ከውልደት እስከ ህይወት ያለውን ያለዛም ደግሞ ከውልደት እስካሁን ድረስ ያለውን ህይወት ባጭሩ የሚገልጽልን ነው። ምንድን ባዮግራፊ ከዛ ያለውን ህይወት ነው የሚገልጽ እንጂ ፐርሰናል የሆነውን ሚሞሪ አይደለም። ኖቨል ይላል እንዴ? ኖቨል ኢትስ ኖት። ለምን ኖቨል ሜይ ሾርት ማነው ስታርት ዚስ ወይ አሁን አንዳንዴ እንዚስ ወይ ሊጀምር ይችላል ማለት በዚህ መልኩ ለማስታወስ ሊሞክር ይችላል። ነገር ግን ዳይሬክትሊ ፐርሰናል የሆነ ነገር ከመጣ ሚሞሪ ነው የሚባለው። በጣም
ክሎዝ ነው ክሎዝ ቱ ፐርሰናል ስለሆነ መልሱ ሜሞሪ ነው። ኩዌስችን ነምበር 77 with regard to your advertisement dated on September 2013 I'm writing for the post of receptionist this statement is most likely take from blank letter ይላል። አሁን እንደ አይነቱ with regard to your advertisement dated on September 2013 or 2013 I'm writing for the post of receptionist እንግዲህ ማስታወቂያ አይቼ ያንተን 2013 ሰፕተምበር ላይ የወጣውን ማስታወቂያ አይቼ ፖስት ሪሰፕሽኒስት ጽፌ ነበረ ብሎ እንትን ብሏልና ጽፌ ነበረ ብሎ እንትን እያለ ነው። ሶ ይሄ ከምን የተወሰደ ነው? ኤ አፕሮጃይዝ ይቅርታ ነው እንዴ? ይቅርታ አይደለም፣ አፕሮጃይዝ አይደለም ማለት ለሆነ ስራ አፕላይ አድርጌ ነበር እያለ ስለሆነ አፕላይ ማድረግ አፕሮጃይዝ ጋር ወይም ይቅርታ ጋር የሚያገናኝ ነገር የለም። ቢ አፕሊኬሽን ሌተር ነው ይሄ። ኢንሴንስ አፕሊኬሽን ሌተር ማለት ለሆነ ስራ አድቨርታይዝመንትም አይተን ኦር ሶሻል ሚዲያ ላይ ለዛ ነገር አፕላይ ማድረግ አፕሊኬሽን ሌተር እየተባለ ነው የሚጠራው። አንሰራችን ማን ነው የሚሆነው ማለት ነው? አፕሊኬሽን ሌተር ቢ ሶ ቢ ነው ማለት ነው አንሰራችን። question number 78 ያው ሲ ኮምፕሊያንት ይላል፣ ዲ ኮንግራጁሌሽን ይላል። ሲ እና ዲ አይሆንም። ምክንያቱም ኮምፕሊያንት ዲሳቲስፋክሽን ስናገኝ ነው በስራው ላይ አንደሰት ስንል ኮምፕሌን የምናደርገው ወይም ደግሞ አለመደሰታችን የምንገልጽበት ስለሆነ እዚህ ጋር ምን የሚያገናኘው ነገር የለም። ሶ ዲሳቲስፋክሽን አይሆንም ወይም ኮምፕሊያንት አይሆንም። ዲ ኮንግራጁሌሽን እዚህ ጋር ምንም ምክንያቱም ፕሬዝ ያደረገን ነገር የለም፣ ሰለብሬት ያደረገን ነገር የለም፣ ስለሱ የሚገልጽ ነገር የለም ማለት ነው። question number 78ኛ ጥያቄ which of the following is correctly punctuated በትክክል ፋንክቹዌት የተደረገው የትኛው ነው? A what wonderful child you have B what child you have wonderful C what wonderful child you have D what a wonderful child you have ፋንክቹዌሽን የወጣ ጥያቄ ነው። ኤ ላይ ስታዩት what a wonderful child you have ማለት ኤክስክላማቶሪ ሴንተንስ ነው። እዚህ ጋር ኤክስክላሜሽን መደነቅን አድናቆትን ይገልጻል። ምን አይነት ደስ የሚል ልጅ ነው ያለህ ኦር ምን አይነት ደስ የሚል ልጅ ነው ያለሽ የሚል አይነት መደነቅን። ቢ what a child you have a wonderful ኩዌስችን ማርክ አያስፈልገው ምንም ሴንስ ስለማይሰጥ ማለት ነው። ሲ what a wonderful child you have ኤክስክላሜሽን ማርክ የለውም ነው ትክክል ቢሆንም መደነቅ ስለሆነ ኤክስክላሜሽን ማርክ መቀመጥ ነበረበት ኢንስቴድ ኦፍ ፉል ስታር። እዚህ ፉል ስቶፕ ከመቀመጡ ይልቅ ኤክስክላሜሽን ማርክ ነበር የሚያስፈልገው። ዲ what a wonderful child you have ግራማቲካሊ ፋይን ነው ማለት ይሻላል ከሌሎቹ፣ ነገር ግን ኩዌስችን ማርክ አያስቀምጠውም አያስፈልገውም። እዚህ ጋር ኩዌስችን ማርክ አያስፈልገውም። question number 79 I look forward to hearing from you which part of letter does this line go in? I look forward to hearing from you ማለት look forward የሚለው የትኛው ሌተር ከየትኛው ፓርት ኦፍ ሌተር ላይ ነው የሚቀመጠው ነው። ሌተር ስንጽፍ ወይም ደብዳቤ ስንጽፍ መግቢያ ይኖረናል። በዚሁ አጋጣሚ ሌተር ምን ሊኖረዋል የሚለውን ማየት እንችላለን። በዲ ይኖረዋል፣ ሳሉቴሽን ይኖረዋል፣ ኢንትሮዳክሽን ይኖረዋል አይደል? በዲ የምንለው ብዙ ጊዜ ምንድነው ፓርት ኦፍ ኮንክሉዥኑ ነው። ሜን ኮንተንቱ ይልቅ ፓርት ኦፍ ኮንክሉዥን ማለት ሙሉውን የሚይዘው ማለት ነው። ጀስት ሙሉውን የሚይዘው ምንድነው እዛ ላይ መተላለፍ የፈለገው ነገር ኮንተንቱን ነው የሚይዘው። እና ሲ ሳሉቴሽን ይላል። ሳሉቴሽን ግሪቲንግ ነው። መጀመሪያ ላይ የምንጽፈው ዲር ሲር ዲር ሚስተር እያልን የምንጽፈው ለእንትና ብለን የምንጽፈው እሱ ሳሉቴሽን ይባላል። ዲር እያልን የምንጽፈው። ዲ ኢንትሮዳክሽን ደግሞ ቢኒንግ ኦፍ ዘ ሌተር ነው። ያው ግን ከሳሉቴሽን ትም ብሎ ነው የሚመጣው ዘይቶ ነው የሚመጣው። ሶ ከዛ አንፃር ይሄ I look forward to hearing from you ማለት ከአንተ የሆነ ነገር ጠብቃለሁ እንደማለት ነው። ከአንተ ነገር ጠብቃለሁ እንደማለት ነው። እና ክሎዚንግ ፓርት ነው የሚመጣው ነው ሾርት። ይሄ የሚሆነው ምንድነው ክሎዚንግ ፓርት የሚመጣ ነገር ነው ይሄ። ሶ መልሱ by the way ከለር ቢቀይር ፋይን አይላባሪ አረንጓዴ ከለር ነው መጣውና ሳይዟና ለአናሳንሳትና so this is a closing ፓርት ላይ የሚቀመጥ ነው። ይሄ
ፖላይት ራፕ አፕ ይባላል ወይም ፖላይትሊ ነገርየውን ክሎዝ ማድረግ let's go to the next question number 80 or 80 which one of the following best illustrates a narrative writing እንግዲህ ራይቲንግ ስናነሳ እነዚህ ናሬቲቭ ዲስክሪፕቲቭ የምንላቸው ራይቲንጎች ምንጊዜም አብረውን ይኖራሉ 4 ናቸው ሁልስ በእያንዳንዱ ጥያቄ እናያቸዋለን ሶ ናሬቲቭ የሆነትኛው ናሬቲቭ ማለት ተራኪ ማለት ነው A Harar is really beautiful B Harar is a city in Harar region C there are many mosques in Harar ጥያቄው ናሬቲቭ የሆነው የትኛው ነው ኤ ነው Harar is really beautiful ይሄ ኦፒኒየንን ነው የሚገልጸው ዲስክሪፕቲቭ ራይቲንግ ይባላል መግለጥ ነገርየውን ማሳየት ዲስክራይብ ማድረግ ስለሆነ ዲስክሪፕቲቭ ነው የሚባለው ይሄ ዲስክሪፕቲቭ ነው ቢ Harar is a city in Harar region ይሄ ፋክቱን ነው እየተናገረ ያለው Harar region ውስጥ የምትገኝ ከተማ ነች ይሄ ፋክት ነው ይሄ ኤክስፖዚቶሪ ይባላል ቢ ኤክስፖዚቶሪ ይባላል ሲ there are many mosques in Harar ይሄ ያው ማለት ኤክስፖዚቶሪም ዲስክሪፕቲቭ አይነት ነገር ነው Harar ውስጥ ብዙ ሞስኪው አሉት የሚለው ኤክስፖዚቶሪ አይነት ነገር ነው ፋክት ይናገራል ብዙ ሀረሮች ብዙ ሞስኪዎች ስላሉ Harar ውስጥ ዲስክሪፕቲቭ ነው ዲስክራይብ ያደረገው ነው ስለ Harar እና እንደዛ የማያዝ እንትን አለው ሶ መልሳችን ማን ነው የሚሆነው ማለት ነው ኤ ነው መልሳችን ኤ ነው የሚሆነው ሶ እንዴት ነው ኤ Harar is really beautiful sorry it's not A መልስ አይደለም ዲ ስላለ ዲ አላነበው ነው መሰለኝ ዲ we then went to one of the mosques in Harar እንግዲህ we then went to one of the mosques in Harar ማለት Harar ውስጥ ካሉ ሞስኪዎች ውስጥ በአንዱ ቦታ ሄደን ነበር ነው the answer is this መልሱ ዲ ነው መልሱ ዲ ነው ይሄ ናሬት የሚያደርግ ስለሆነ ማለት ነው እንግዲህ እዚህ ጋር ናሬቲቭ ይኖርናል ማለት ነው ናሬቲቭ ሲ ብንመጣ ሲ ምንድን ነበር ያለው there are many mosques in Harar ነው የሚለው ያው ኤክስፖዚቶሪ ዲስክሪፕቲቭ ማለት ነገር ነው ይሄ ሁለቱንም ይሆናል ኤክስፖዚቶሪ ኦር ዲስክሪፕቲቭ Harar is a city in Harar region ኤክስፖዚቶሪ ነው ይሄ Harar is a really beautiful ዲስክሪፕቲቭ ነው ይሄ በዚህ መልኩ አራቱንም ራይቲንጎች እዚህ ጋር ናቸዋለን ማለት ነው sorry question number 81 as shown in table 4 above the female students enrollment rate is increased ነው የሚለው ያው እንትኑ የለም by the way እዚህ ጋር ይሄን ጥያቄ ቴብል የለም ግን ጥያቄውን ዝም ብለን አይተን እንትን ማለት እስኪ the female students enrollment rate increased to a record high in the year 2013 as compared to 2012 academic year the result suggests that there is a positive change this is most likely taken from a piece of writing ማለት ቴብል ነው አሁን የለም ግን ቴብል 4 ላይ እንዳለ እናስበውና ቴብሉ ላይ እንደምታዩት የሴት ቁጥር ከ2013 እና ከ2011 ወይም ከ2012 አንፃር ሲታይ ጨምሯል ሶ ይሄ ምን አይነት ራይቲንግ ነው ጨምሯል እያለ ይገለጽናል ምን አይነት ራይቲንግ ነው A argumentative B descriptive C expository D narrative እንግዲህ argumentative የሚባለው የራይቲንግ አይነት argue የሚያደርግ ወይም ደግሞ taking position ብዙ ጊዜ take position ማለት ነገሮቹ ሁለት አይነት እይታ ሲኖራቸው ከሁለት አንግል የሚታይ ሲሆን ሁለት የተለያየ ሐሳብ ስለሚመጣ argumentative ይባላል ለምሳሌ argumentative ሊሆን የሚችለው ይሄ በ2012 ወይም በ2013 መጨመር አለበት ቢባል አንዱ መጨመር የለበትም አንዱ መጨመር አለበት የሚል አርጊውመንት ያደርጉ ነበር አሁን ግን ፋክቱ ነው እየተናገረ ያለው ከ2012 እና 11 ይልቅ 2013 ላይ እንደጨመረ ስለሚነግረን ፋክት ነው እየተናገረ ያለውና አርጊውመንታቲቭ አይሆንም ቢ ዲስክሪፕቲቭ ይላል ዲስክሪፕቲቭ ማለት just describing in a sensory detail or describe something what is it ማለት እሱ ጋር ተመርኩዘን ነገርየውን ዲስክራይብ ማድረግ ነው ይሄ ግን እንደዛ አይደለም ዲስክራይብ ያደረገ አይደለም
ኢንስቴድ ፋክቱን እየተናገረ ያለ ነው ብለናል። ዲስክሪቲቭ አይሆንም ማለት ነው። ዲስክሪቲቭ መርሳት የለብን። ዲስክሪቲቭ ራይቲንግ ለመባል ወይም ይሄ ገላጭ ራይቲንግ እያልን የምንጠራው ምንድነው? ነገርየውን በአጀክቲቭ መልኩ ሲገልጸው እንደው ብናየው እንኳ ቅድም ከእንትን ካየነው ውስጥ ሐረር ቆንጆ የሆነች ከተማ ነች ይላል። ስለ ሐረር ቆንጆ የሆነ ቢዩቲፉል የምትለው ቃል በመንጣቷ ምክንያት ዲስክሪፕቲቭ ይሆናል። ሶ ከዛ አንፃር ነው የምናየውና ይሄ ጥያቄው ግን እንደዛ አይደለም። ዲስክሪፕቲቭ አይሆንም። ሲ ኤክስፖዚቶሪ ይላል። ሲ ኤክስፖዚቶሪ this is the correct answer። ኤክስፖዚቶሪ ነው። ኤክስፖዚቶሪ ማለት ፋክቱን የሚናገር ማለት ነው። ከግል ሐሳብ ከግል ኦፒኒየን ወጥቶ ፋክቱን የሚናገር በቃ ፋክቱ ምንድነው? ከ2011 እና ከ2012 2013 ላይ ጨምሯል። ቴብሉ ቢኖር እናየው ነበረ። ስናየው ከጨመረ that's fact ፕሬዘንት ያደረገው ዳታውን this is expository። ዲ ጋር ስንመጣ ናሬቲቭ it's not narrative። ናሬቲቭ ያው ሲኩዌንስ ኦፍ ኢቨንትስ ያስፈልገው ነው። ኢቨንትን በሲኩዌንስ ያስቀምጥ ኦር ስቶሪ ቴሊንግ ሲሆን ስለሆነ it's not the answer። let's go to question number 82 yeah 82 the most appropriate closing to a letter you send to a manager whom you know his name would be እንግዲህ ሌተርን ስንዘጋ ለማን እየጻፍን ማናጀር ለሆነ ማናጀር ደብዳቤ እየጻፍን ነው እና መጨረሻ ክሎዚንግ ፖይንቱን ኦር ክሎዚንግ ፓርቱን የምንጠቀመው ምንድነው ነው? ስሙን እናቀዋለን። ስም ስናቅና ስም ሳናቅ የምንጽፈው ክሎዚንግ ፓርት ይለያያል። ሶ ስሙን ለምናቀው ማናጀር የምንጽፍ ከሆነ ክሎዚንግ ፓርቱ ምን ይሆናል? ኤ your faithfully፣ B your sincerely yours፣ C truly yours፣ D goodbye። so ፎርማል የሆነ ሌተር ነው የምንጽፈው። ለማናጀር ነው የምንጽፈው። ኤ ነው your faithfully የምንጠቀመው ስሙን ማናቀው ከሆነ ነው። የማናጀሩን ስም ማናቅ ከሆነ your faithfully እንላለን። ስለዚህ ኤ አይሆንም ማለት ነው። B sincerely yours it's good but it's uncommon and less formal። እዚህ ይሄ truly yours unformal ነው ማለት ነው። ደግሞ ብዙ ጊዜ የማንጠቀመው ስለሆነ አይሆንም። ሲ ማንና ያየነው አሁን ሶሪ ቢ sincerely yours ይላል አይደለ? sincerely yours በትክክል መልሱ ምን ይሆናል? truly yours ነው የሚሆነው። ሲ አይሆንም ነው less formal ስለሆነ ማለት ነው። ዲ goodbye ይላል። ይሄ ኢንፎርማል ስለሆነ ማለት ከኢንፎርማልም ኢንፎርማል ነው። ዲ አይሆንም በፍጹም መልሳችን። ስለዚህ ቢ ነው sincerely yours የሚለው ቢ ላይ ያለው ማለት ነው። the answer is B sincerely yours። ይሄንን ተጠቀሙ። ለምን? የመጀመሪያው ሬሲፒየንት ኔም እናውቃለን ወይም ደግሞ ሪሲቨር ኔም እናውቀዋለን። የምናውቀው ከሆነ ደግሞ your sincerely እንጠቀሙ። ማናውቀው ከሆነ ደግሞ faithful ነው የምንጠቀመው። ይሄን ባጭሩ ማለት ነው። question number 83 love is an emotion that binds couples in a mutual attraction to each other. It manifests itself through devotion to one another and feeling of loneliness. When the two individuals are not together, this is most likely to form a piece of writing. ምን አይነት ራይቲንግ ነው? ፍቅር ማለት ካፕሎችን ባይንድ የሚያደርግ mutual attraction ላይ የተመረኮዘ እያለ እየነገረን ነው። ስለምን? ስለ ላቭ ማለት ነው። ፍቅር ማለት እንዲህ ማለት ነው። ፍቅር ማለት በቃ ብዙ ጊዜ ኢሞሽን ነው። ፍቅር ስሜት ነው። ፍቅር ካፕሎችን ባይንድ ያደርጋል። ፍቅር mutual attraction ነው። እርስ በርስ መሳሳብ ነው። ፍቅር አንዱ ለሌላኛው መስዋዕት መሆን ነው። ራስን መስጠት ነው። ፍቅር ሎንሊነስ ነው። መቼ? ሁለታቸው ባንድ ካልሆኑ ማለት አንድ ሰው ብቻ ፍቅሩ አይሆንም እያለ ስለ ፍቅር ወይም ደግሞ ስለ ላቭ እየነገረን ነው። ሶ ከዚህ ቶሎ የምንረዳው ምንድነው? አርጊውመንታቲቭ ነው? በፍጹም አይሆንም። እዚህ ጋር አርጊውመንታቲቭ ምንም አይመለከተው። ያከራከርም አይደለም አይደል? ቢ ዲስክሪፕቲቭ ነው?
ዲስክሪፕቲቭ ነው በትክክል ዲስክራይብ እያደረገ እየገለጠ ስለ ፍቅር ሙሉ ኢንፎርሜሽን እየሰጠን ነው ምርጥ በሆኑ ቃላት በአጠቃላይ ዲስክሪፕቲቭ ራይቲንግ ለመባል ነገርየው ዲስክሪፕቲቭ ለመባል አድጀክቲቭ ወርዶች መምጣት አለባቸው ሴክሬት ሲ ኤክስፖዚቶሪ ይላል ኤክስፖዚቶሪ አይሆንም ማለት ይሄ ኢንስትራክሽንም አይደለም ፋክቹዋልም አይደለም ባይ ዘ ወይ ኤክስፖዚቶሪ ብዙ ጊዜ ኢንስትራክሽን ያለበት ነገር ነው ምክንያቱም ኢንስትራክሽን አለማት ፋክት ብዙ ጊዜ ስለሚሆን አይዘር ፋክት ኦር ኢንስትራክሽን ያለበት ከሆነ ኤክስፖዚቶሪ የሚባለው ይሄ ለምሳሌ ላቦራቶሪ ኤክስፐሪመንት ኦር ኤኒ ኤክስፐሪመንት ሪሰርች ኤክስፖዚቶሪ ነው ፋክትን ነው የሚናገረው ተብሎ ስለሚታሰብ ዲ ናሬቲቭ እና ናሬቲቭ ያው እንደዚህ አለ ስለሚል ናሬቲቭ እንዳይመስላችሁ ናሬቲቭ አይደለም ወይም ደግሞ ምንም ታይም ሲኩዌንስ የለውም ምንም ፓስት ኢቨንት የለውም ሶ ኢት ኢዝ ዲስክሪፕቲቭ ስለሆነ መልሳችን ቢ ነው ማለት ነው the answer is B question number 84 84ኛ ጥያቄ which one of the following sentence is correctly punctuated A her boyfriend ከበደ is an engineer B her boyfriend ከበደ is an engineer C her boyfriend ከበደ is an engineer D her boyfriend ከበደ is an engineer እያለ ይቀጥላል ኤን ነው እዚህ ጋር her boyfriend ብሎ ሰሚኮለን ተጠቅሟል ምንም አይመለከተም ሰሚኮለን እዚህ ጋር አይሆንም ሚስ ዩዝ ነው B her boyfriend ከበደ is an engineer ይሄ ትክክል አይደለም ምክንያቱም ኮማ መኖር ነበረበት ምክንያቱም ይሄ እያለ ያለው የሷ ጓደኛ ከዛስ ከበደ ኢንጂነር ናቸው ወይም ደግሞ ኢንጂነር ነው ለማለት ፈልጎ ነው ስለዚህ ምንም ፈንክሽን ሳናደርግ መጻፍ ስለማንችል ቢ አይሆንም ሲ her boyfriend ከበደ is an engineer ሲ ዲ ላይም her boyfriend ከበደ is an engineer እዚህ ጋር ሲጋ ከበደ ብሎ አንድ ኮማ መኖር ነበረበት ካፒታላይዝ እንትን ላይ ምን ነበረበት ኮማ ነበረበት the answer is D ነው መልሱ በትክክል የሚሆነው ለምን እዚህ ጋር her boyfriend ከበደ is an engineer the name ከበደ የምትለዋ name non essential information ትባላለች essential and non essential በእንግሊዘኛ essential and non-essential ይባላል essential ማለት እዚህ ሰንተንስ ላይ ብናወጣው ሰንተንሱ ሚኒንግለስ የሚሆንበት ማለት ነው non essential ማለት ደግሞ ካለም ኦኬ ከሌለ ግን ማለት ቢኖርም ባይኖርም nothing ብናወጣው ምንም ሰንተንሱን አፌክት የሚያደርገው ከሆነ that is non essential ይባላል በዛ መሰረት ከበደ የሚለውን ብናወጣው እዚህ ጋር ምንም ችግር የለውም her boyfriend ከበደ is an engineer ነገርየው ምንድነው የሷ ጓደኛ ከበደ ኢንጂነር ነው ያለነ ነው ስለ ከበደ ነው መናገር የፈለገው ግልጽ ከሆነ ስለሷ ቦይፍሬንድ ከበደ ነው መናገር የፈለገው አሁን የትኛው ነው የሚለው በግልጽ ማወቅ አለብን ስለ ከበደ ነው ወይስ ስለ ልጅቷ ጓደኛ መሆን ነው እናስብበት ነገርየው ስለ ከበደ አይደለም ስለሷ ጓደኛነት ነው ማለት የሷ ጓደኛ ከበደ የሚባለው ምን መሆኑን ኢንጂነር መሆኑን ለማለት ግን በደንብ ስናየው ግን ኢንጂነር መሆኑን ከበደ ኢንጂነር መሆኑን ለመግለጽ ሳይሆን የሷ ጓደኛ መሆኑን ለመግለጽ ነው የፈለገው ሰንተንሱ የሷ ጓደኛ ከበደ የሚባለው ኢንጂነር መሆኑ ግልጽ ከሆነ ማለት ነው ስለ ከበደ መናገር ፈልጎ ቢሆንማ her boyfriend ምናምን ነበር ከበደ is an engineer ሶ በዚህ መሰረት ከበደን እስኪ እናውጣው ከሰንተንሱ አሁን ከበደ የሚባለው የለም ብለን እናስብ ሰረዙት ነው ከበደ is there any sentence change her boyfriend is an engineer በቃ ይቻላል የሷ ቦይፍሬንድ ምንድነው ኢንጂነር ነው ስለ ሰውየው አይመለከተንም ከበደ ምናምን ይባል እንደ አይነቱ ነን ኢሴንሻል እየተባለ ይጠራል
ብናወጣውም ትርጉሙን የማይለውጠው ከሆነ ማለት ነው። ሶ መልሱ ዲ ነው። እንደ አይነት ከሆነ ደግሞ ኮማ እንጠቀማለን። እንደ አይነት ነው ካገኘነው ኮማ ያስፈልገናል ማለት ነው። Question number 85 ወይም ደግሞ 85 To write a memo to your intimate friend the most appropriate opening is dash በጣም ቅርብ ለሆነ ጓደኛችሁ በጣም ኢንቲሜት ለሆነ ጓደኛችሁ ሚሞ ስጽፉ እንዴት ነው? A hi, B hello, C dear friend, D my dear friend. the most appropriate የሆነ እንትን ለመግለጽ ከፈለግን the most appropriate word ስለተባለ ማለት ሁሉም ይሆናሉ ግን the most appropriate ማለት ነው my dear friend የሚለው ዲ ላይ ያለው ነው። ዲ ላይ ያለው ነው። ሌሎቹ አይሆንም። hi, hello, something የሚሉትኝ ያው በጣም ፎርማል ስለሆኑ አይሆንም። Question number 86 It was great to hear from you after such a long silence. This is like take from the beginning of a blank. It was great to hear from you after such a long silence. No የሚለው A formal letter, B letter to a boss, C friendly letter, D business letter. From this question A formal letter is not the answer. Why? Formal letter avoid emotional phrasing. Formal letter ከሆነ ኢሞሽን ሞቲቭ ያደርጉ የሚችሉ ፍሬዚንጎች ኢንክሉድ አይሆኑም። ስለዚህ ምን አይሆንም ፎርማል ሌተር አይደለም። ፍሮም ሄር የትኛው ነው ታዲያ ኢሞሽናል ፍሬዙ? ኢሞሽናል ፍሬዝ ማለት ስሜት ቀስቃሽ ነገሮች እንደማለት ነው። ሶ እዚህ ጋር ፎርማል ሌተር አይደለም ይሄ። ቢ ፍሬንድሊ ሌተር yes it's friendly letter. ፍሬንድሊ ሌተር ነው ይሄ ነገር። ሶሪ ቢ ላይ ያለ ነው። ቢ ሌተር ቱ ኤ ቦስ ይላል። ለአለቃችን የምጽፈው ሌተር ለአለቃ እንድተውሎ አይጻፍም። it was great to hear from you after such a long silence. ለዚህ ከጠፋ በኋላ ተገናኘን ምናምን ተብሎ አለቃህን መጻፍ የለም ነው። ሲ ፍሬንድሊ ሌተር ነው ይሄ መልሶ በትክክል ፍሬንድሊ ሌተር ነው። ዲ ቢዝነስ ሌተር ቢዝነስ ሌተር to the point ብዙ ጊዜ የሚጻፈው and more objective እንደዚህ ስለተገናኘ ምናምን አይባልም። ቢዝነስ ሌተር ከሆነ to the point around the push ምናምን አይሄድም ነው። ይሄ ፐርሰናል ሌተር ስለሆነ the answer is friendly letter C. Question number 87 Everyone seemed hungry when we go to Adama, so we suggest a stopover to which to all agreed, strangers as we were. We didn't know which restaurant to go to. What kind of writing is this most likely taken from? Writing part. Adama ስንሄድ everyone seemed hungry. ሁሉም የተራ ይመስላል። So we suggested stopover to which to all agreed, strangers as we were. We didn't know which restaurant to go to. ግዳ ስለሆን የትኛው ሬስቶራንት ላይ ሄደን መብላት እንዳለብን እንኳን አናውቅም እያለ እየተናገረ ነው። ግልጽ ከሆነ ነገርየው ምንድነው? ድሮ ወደ አዳማ ሲሄዱ እንደተራቡ የተናገረ something ነውና ኤክስፖዚቶሪ ነው ይላል። ኤክስፖዚቶሪ ሜን አይዲያ ፋክት ኢንስትራክሽን ነው ስላለ እዚህ ጋር ምንም የሚያገናኘው ነገር የለም። ቢ ናሬቲቭ ነው ይለናል። ናሬቲቭ ነው ይሄ ምክንያቱም ቴል ኤ ስቶሪ ኢንክሉዲንግ ኢቨንት ካራክተር ታይም ኤንድ ፕሌስ እነዚህ መሰረት አድርጎ የሚገልጽ ከሆነ ምን ይባላል? ናሬቲቭ ይባላል። እንየው። ኢቨንት አለ። ኢቨንቱ ምንድነው? ማለት አክሽን እንደማለት ኢቨንት ማለት አክሽን ማለት ነው። ካራክተር አለ። ካራክተር ደግሞ ተሳታፊዎቹ እንደማን ናቸው? ያንዳንዱ ሰው ወደ አዳማ ሲሄድ ምናምን አይታያችሁ? እሱ ሲሄድ ረሃብ እንዳለ ይገልጻል አክሽን። ታይሙ መቼ ነው? ያው ይሄ ነው ባይባልም እዚህ ጋር ታይሙ ይሄ ነው ባይባልም ብቻ ግን እንትና ሲሄዱ ፕሌሱን ይገልጻል። ታይም ባይኖር እዚህ ጋር ፕሌሱን ይገልጻል። ብቻ ወይ በፕሌስ ወይ በታይም ወይ ካራክተርና ኢቨንትን የያዘ ከሆነ ምን ተብሎ ይጠራ ማለት ነው?
ናሬቲቭ ተብሎ ይጠራል። በፕሌስ በታይም በኢቨንት የተከፋፈለ ከሆነ ማለት ነው። ሲ ዲስክሪፕቲቭ ይላል። ዲስክሪፕቲቭ ዜር ኢዝ ዲስክሪፕሽን ወርድ ሂር የስ ማለት እዚህ ጋር ዲስክራይብ የሚያደርጉ ወርዶች ምናምን ልናይ እንችላለን። በጣም ሲራቡ ስናያቸው፣ ወደ አዳማ ሲሄዱ ስናያቸው፣ ሬስቶራንት ሲፈልጉ ስናያቸው ምናምን ዲስክራይብ ያደርጋሉ። በት ኢቨንት አለ እዚህ ጋር እና እዚህ ጋር ቤዚካሊ እንደ ሴክሬት የምናየው ነገር ዲስክሪፕሽን ኢማጂነሪ ነገር ነው። ዲስክራይብ ኢማጂኔሽን ማለት የሌለ ያልተፈጸመ ዝም ብለን ኢማጂን የምናደርገው እና ይሄ ከዛ ይልቅ ኢቨንቱ በትክክል እየተደረገ ያ ነገር ነው ማለት አዳማ ሄደው እርቧቸው የሚያውቁት ሬስቶራንት ስላልነበረ ሬስቶራንት ሲፈልጉ ምናምን እና አክሽኑ የተደረገ ነገር ስለሆነ ብዙ ጊዜ እንደ አይነቱ ናሬቲቭ ነው ኢንስቴድ ኦፍ ራዘር ዲስክሪፕቲቭ። ዲስክሪፕቲቭ ለመባል ግን ዝም ብሎ እንዲሁ ከመሬት ተነስቶ ጀስት የሆኑ ሰዎች እንደዚህ ሄዱ ራባቸው ካፌ ፈለጉ ምናምን እያለ ቢያወራን ኖሮ ማለት ያልተደረገው ነገር ቢያወራን ኖሮ ዲስክሪፕቲቭ። ምክንያቱም ኢማጂነሪ የሆነ ዊዛውት ኤቨንት ነው የሚኖረን ዝም ብለን ኢማጂን ማድረግ ነው። ሶ መልሳችን ናሬቲቭ ነው ዲስክሪፕቲቭ አይሆንም። በት ኢዝ ክሎዝ ማለት ነው። ዲ አርጊውመንታቲቭ ያው አርጊውመንታቲቭ አይሆንም እዚህ ጋር ምን ያገናኘው ነገር የለም። Question number 88 which is the following sentence has a correct punctuation? correct punctuation ያለው የትኛው ነው? punctuation ማለት ያው ቅድም እንዳየነው እንትን ነው የምናየው A ሻሙ ሰይድ ባቱ ቴክ ኢት አዌይ B ሻሙ ሰይድ ባቱ ቴክ ኢት አዌይ C ሻሙ ሰይድ ባቱ ቴክ ኢት አዌይ D ሻሙ ሰይድ ባቱ ቴክ ኢት አዌይ። ኮሬክት አንሰር ነው እስኪ ከነሱ ውስጥ ኤ ነው። ሻሙ ሰይድ ሾሞ ሰይድ ብሎ ባቱ ቴኪት አዌይ ትክክል አይደለም። ኤ በፍጹም ትክክል ሊሆን አይችልም። ማለት ባቱ ብሎ አሁን ፔሪድ ምን አስመጣው? አራት ነጥብ ምን አስመጣው? እዚህ ጋር አይሆንም። ቢ ሾሞ ሰይድ ባቱ ቴኪት አዌይ ጻፈውና ይሄ በፍጹም አይሆንም። ሾሞ ሰይድ ባቱ ቴኪት አዌይ ቢ ላይ ደግሞ ኮማ የለም መኖር ነበርበት አይደለ? ሾሞ ሰይድ ብሎ ቦቱ ባቱ ቴክ ኢት አዌይ ኮማ መኖር ነበረበት እዚህ ጋር። ለዚህ አይሆንም። ሲ ሾሞ ሰይድ ባቱ ቴክ ኢት አዌይ ይሄ ደግሞ ሲና ዲ ልዩነታቸውን እስኪ በደንብ እንያቸው። ሾሞ ሰይድ ኮማ ባቱ ኮማ ቴክ ኢት አዌይ ዲ ሾሞ ሰይድ ኮማ ባቱ ኮማ ቴክ ኢት አዌይ። ኦኬ ኮቴሽ ማርክ ነው ልዩነታቸው። ሲ ባቱ የሚለውን ኮቴሽ ማርክ አላስገባውም። ዲ ደግሞ ባቱ የሚለውን ኮቴሽ ማርክ አስገብቷል። ስለዚህ ኮቴሽን ፕሌስመንቱ ስህተት ነው። የሲ ባቱ የሚለው መግባት ነበረበት። ሾሞኮ ምንድነው ያለው? ባቱ ውሰደው ብሎ አለ እንደማለት ነው። ለሶስተኛው ወገን ሪፖርቲንግ ስፒች አለ ላይ ስፒች ነገር እንደዚህ አለ ያን እየተናገረና ነው። ስለዚህ ባቱ የሚለው በራሱ የሌላ የዛ ስለሆነ በኮቴሽን ማርክ መቀመጥ አለበት። ባቱም በኮቴሽን ማርክ መቀመጥ አለበት እና መልሱ ዲ ነው የሚሆነው። ዲ ነው የሚሆነው። This is the correct answer. This is the correct answer. Sorry. Question number 89. We crept down the hill and made sure there was no sign of ISIL. We congratulated each other, thinking we had eventually cleared the area. Then, in no time. This is also taken from a piece of writing. Which one is it? የትኛው ራይቲንግ ነው? ብዙ ራይቲንግ ጥያቄዎችን እየሰራ ነው ባይዘው በተዘዋዋሪ እያነበብን ነው ማለት ነው። አሁን አንድ ፓሴጅ አውጥቶ ወይም አንድ መጽሐፍ አውጥቶ ስለ ናሬቲቭ፣ ስለ ኤክስፖዚሽን፣ ስለ ዲስክሪፕቲቭ፣ ስለ አርጊውሜንታቲቭ ከማንበብ ይልቅ በጥያቄ እንዲያደርጉ ማየቱ በጣም ቤዚክ ነው። አሁን እያለ ያለው we crept down
You crept down the hill and made sure there was no sign of ice. We congratulated each other, thinking we had eventually cleared the area. Then in no time. ማለት በሂሉ ዳውን ክሪፕት ሲያደርጉ ክሪፕት ማለት እንደዚህ ዌል ማድረግ መሳብ እንደዚህ የተሳቡ መሄድ ማለት ነው። በዛ ላይ ሲሳቡ ምንም ሳይን ኦፍ አይስል የለም። እዛ እንደ የተሳብነ ሲሄድ ምንም ነገር የለም። ዘን እንደዚህ ተስበን ከጨረስን በኋላ we congratulated each other thinking we had eventually cleared the area. ዋው እንደዚህ ካደረግን በኋላ ኤሪያው ክሊርድ ስለሆነ እርስ በርሳችን ስንገናኝ ኮንግራጁሌሽን ተባባል። ሰርፕራይዚንግ ነበረ። ከዛ በኋላስ ዘን ብሎ in no time እያለ ይነግረናል። ስናነበው ገና something ኖቲስ እናደርጋለን። the first ዘን የምትለው ወርድ ትልቅ እንትን አላት። ኤ ናሬቲቭ ይላል። ያ በትክክል መልሱ ናሬቲቭ። ለምን ስትሬስ ኦፍ ኢቨንት አለ። በሂሉ ክሪፕት እያደረጉ ሲሄዱ ከዛ ተገናኝተው ኮንግራጁሌሽን ተባባሉ። ከዛ በኋላ ያው ጊዜ ስላልነበረ ጨረሱ ሊሆን ይችላል። ስለዚህ ኢቨንቱ አለ። ምን እየተደረገ ነው? ሰስፔንስ ኦፍ ኢቨንቶች አሉ። እንደዚህ ሆነ፣ ከዛስ እንደዚህ ሆነ፣ ከዛስ እንደዚህ ሆነ። ሶ እንደ አይነቱ ከሆነ ቴሊንግ ስቶሪ ቴሊንግ ስለሆነ ናሬቲቭ ነው። ቢ ኤክስፖዚቶሪ ላን ኤክስፖዚተሪ አይሆንም። ዋይ አናላይሲስ ያለ ኤክስፕላኔሽን ያለ ፋክት የለ። ሲ ዲስክሪቲቭ ብዙ ጊዜ ዲስክሪቲቭ ያው ብዙዎች ጋር የመመሳሰል ነገር አለ። ዲስክሪቲቭ እዚህ ጋር አለው። ኢማጂኔሽንም አለ ማለት በሂሉ ክሪፕት ሲያደርጉ ብለን ልናስብ እንችላለን። ኮንግራጁሌሽን ሲባባሉ ልናይ እንችላለን በኢማጂኔሽን። አሁንም መለያችን ግን ይሄ ዲስክሪቲቭ የሚባለውን ራይቲንግ ለመለየት አሁንም ግን አንደኛ ሞር ፎከስ የሚያደርገው አጀክቲቭ ወርዶች መኖር አለባቸው። አጀክቲቭ ወርዶች እዚህ ጋር ያክል የሉም። ሲቀጥል አክሽኑ ተደርጓል። ይሄም አሁን አክሽኑ ኢቨንቱ ተደርጓል ማለት በዛ ጊዜ የተደረገ ነገር ነው እያወራን ያለ ነው። ስለዚህ ዲስክሪቲቭ ለመባል ግን አጀክቲቭ ወርዶች መምጣት ነበረባቸው። ሆን ብለው አጀክቲቭ ወርዶች ይመጣሉ። እዚህ ጋር ግን አጀክቲቭ ወርድ የለም። አሁንም ናሬቲቭ የሆነበት ምክንያት ዘን ኖ ታይም ማለት ዘን የምትለዋ ፈርስት እንደነበረ ያመላክታል። ኔክስት እንደሚመጣም ያመላክታል። ስለዚህ ፈርስት ዘን ኔክስት የሚል ካለ ደግሞ ፍጹም ዲስክሪቲቭ አይሆንም፣ ናሬቲቭ ነው የሚሆነው። መለያችን ይሄ ነው። ኩዌስችን ነምበር 90 which sentence is appropriately punctuated to avoid any ambiguity in meaning? የትኛው ሰንተንስ ነው የፋንክቹዌቲ አምቢጊቲ የሌለበት ነው? አፕሮፕሪየት የተቀመጠው ኤ the doctor's wife said her friend is not well. B the doctor's wife said her friend is not well. C the doctor's wife said her friend is not well. D the doctor's wife said her friend is not well. እንደምናየው ኤ the doctor's wife said her friend is not well ይላል። መልስ አይደለም፣ አምቢጊቲ አለው። ግልጽ አድርጎ አይናገረንም። ለምን ምንድነው አምቢጊቲው? ማለት the doctor's wife said her friend is not well አለና እስኪ ይሄን ነገር የተናገረው ማን ነው? ማለት የሷ ጓደኛ ጥሩ እንዳልሆነ ነው እየተገለጸ ያለው። ግን እሷ ነች የዶክተሩ ሚስት ነች ጓደኛዋ ጥሩ እንዳልሆነ የተናገረች ያለችው። ባጭሩ ኤ የዶክተሩ ሚስት ጓደኛዋ ጥሩ እንዳልሆነ ተናገረች ማለት ራሱ ዶክተሩ ነው ማለት ነው እየተናገረች ያለችው። ወይስ she is the one not well ማለት እሷ ሳትሆን በሌላ በአንድ ሰው ደግሞ ሊረዳው ይችላል። the doctor's wife said የዶክተሩ ሚስት ምን አለች? her friend is not well። ሌላ ሰው የሆነችን ሰው አንስታ የሷ ጓደኛ ጥሩ እንዳልሆነ ተናገረች። ስለዚህ የትኛው ነው? አምቢጊቲ ያለው በደንብ አይገልጽም ይሄ ነገር። አምቢጊቲ ያለው B the doctor's wife said her friend is not well። ያው አምቢጊቲ ባይሆንም ፋንክቹዌሽኑ ትክክል አይደለም። B ፋንክቹዌሽኑ ትክክል አይደለም። ዶክተርስ የሚለው እንደ ኤ ነበረ መገለጽ የነበረበት። አፖስትሮፍ ኤስ ነው እንጂ ኤስ አፖስትሮፍ የሚባል የለም። ዲ the doctor's wife said
ዲም አይሆንም አሁን ዶክተርስ እንዲህ አይነት አጻጻፍ ስለሌለ ማለት ነው አንሰር ሲን ነው the doctor's wife said her friend is not well a clear ነው why ኮማዋ clearly indicate የምታረገው ነገር አለና confusionን የሚያጠፋል ነገር አለ ሲለኝ the doctor's wife said her friend is not well ይሄኛው about who is not well ማንኛው well እንዳልሆነ በትክክል ይነግረናል said her friend said ኮሜንት ማለት ነው her friend የሚለው ማለት ነው ስለዚህ ዶክተሯ ሚስት ጓደኛዋ ጥሩ እንዳልሆነ ነገረች በሶስተኛው ወገን ነገርናልና ሲ ግልጽ ያለ ነው ማለት ነው question number 91 we met at the back of the building and started looking for a quiet place where we could sit down and enjoy the presence of one another the area was a bit dark and we were sure no one would come there in the middle of the night we found a corner to sit and dash ያለ ይቀጥላል this line are taken from the piece of writing that's most likely dash አሁን እንትኑን በደንብ ማረዳት we meet at the back of the building ከቢልዲንጉ ባክ ጀርባ ላይ ተገናኘንና started looking for a quiet place where we could sit down ጸጥ ያለ ቦታ መፈለግ ጀመርን looking for ሰርች ማድረግ ጀመርን for what enjoy the presence of one another እርስ በርስ ለመጫወት ስንል quiet place መፈለግ ጀመርን the area was a bit dark and we were sure no one would come there ቦታው ስናየው ጨለማ ነው ማንንም አለመንጣቱን ደግሞ ማረጋገጥ አንችልም ቢመጣስ in the middle of the night we found a corner to sit ከዛ እንዲህ ስንል የሆነ ኮርና ነገር አገኘን so ዛሄርንና እያለ ይቀጥላል ይሄ ምንድነው ነው ዲስክሪፕቲቭ ነው ቢ አርጊመንታቲቭ ነው ሲ ናሬቲቭ ነው ዲ ኤክስፖዚተሪ ነው ስቲል ይሄ ሰንተንስ እንትን የሚለን ከማና ከዲስክሪፕቲቭ እና ከናሬቲቭ ነው ሌሎች አሁን በቃ አርጊመንታቲቭ እና ኤክስፖዚተሪ እዚህ ጋር ኤክስ ማድረግ ነው ምንም አርጊመንት የሚያደርግ ነገር የለውም ምንም ኤክስፖዚተሪ የለም እዚህ ጋር so እነዚህን ኤክስ እናርጋቸው ነው ዲስክሪፕቲቭ እና ምን ነው ማወዳደር አለብን ማለት ነው take the one this ዲስክሪፕቲቭ እና ሳይዟን ምንቀነሳት አሪፍ ነው ዲስክሪፕቲቭ እና ናሬቲቭ እንጠቀም እስኪ ከሁለቱ የትኛው ቤስት አፕሮፕሪየት የሚሆነው በርግጥ ብዙ እንትን የሚነገር አለው ስቶሪ ቴሊንግ ነው ምንም የለውም ካራክተሮቹ አለው አክሽን አለው ታይም አለው ሴቲንግ አለው በቃ ይሄን ነው መራት ያለብንኛ ኢቨንት ካለ አክሽን ካለ ታይም ካለ ፕሌስ ካለ ካራክተር ካለ this is storytelling ካራክተሮቹ ነው ማናቸው ሁለት ሰዎች ሲገናኙ ቦታ ሲፈልጉ ምናምን ጨለማ ሆኖ እያለ ይቀጥላል ናሬት እያደረገልን ነው ይሄ ነው ታይሙ ጨለማ መሆኑ አክሽኑ ሲት ማድረጋቸው መገናኘታቸው ነው ይችላል ካራክተሩ ሁለት ሰዎች ስለዚህ ምን ለመሆኑ ማረጋገጫችን ነው ይሄ ስቶሪ ቴሊንግ መሆኑን ወይም ናሬቲቭ መሆኑን ማረጋገጫችን ነው ይሄ ናሬቲቭ መሆኑን ማረጋገጫችን ነው ይሄ what about descriptive መሆኑን ማረጋገጫለን ወይ ነው አለው ትክክል ነው ዲስክሪፕቲቭ ይመስለናል ግን አሁንም ከቀደሙ አንፃር ዲስክሪፕቲቭ አይደለም ኳይት የምትለው ወርድ አሁን ዲስክሪፕቲቭ ታስመስላለች በርግጥ ኳይት የምትለው ወርድ ፈተና ላይ ቢሆን እቺን ስናይ እዚህ ዲስክሪፕቲቭ ልንል እንችላለን ግን ማንኛው በለጠብን ስቶሪ ቴሊንግ በለጠብን ወዴት ነው ያዘነበለው የሚለውን ሞር ፎከስ ማድረግ ስላለብን ማለት ነው ስለዚህ ይሄ መልስ አይሆንም the answer is ናሬቲቭ መልሱ ናሬቲቭ ነው የሚሆነው ማለት ነው I hope ሌላ ርዕስ ላይ ስለሆነ ለዛሬ ይበቃናል ኔክስት እንግዲህ 120 ጥያቄ ነው ያለው ይሄ 120 ጥያቄ
እንደምንም እንጨርሳለን ማለት ነው። እስከዛ ግን ፕሊዝ ፎር ሞቲቬሽን ሰብስክራይብ ማድረግ፣ ሼር ማድረግ፣ ኮሜንት ማድረግ ሞቲቭ ስለሚያደርግ እሱን እንዳትረሱ። ቴንኪው።